እንኳን ደህና መጣሽ አስዬ። ያብስራ እባላለሁ። አቶ አብስራ ሰላም። እባክሽ በድጋሚ እንኳን ወደ ቴምር ስቴት በሰላም መጣሽ። ያብስራ እባላለሁ። የቴምር ስቴት የሽያጭ አማካሪ ነኝ። እንደነገርኩሽ ነው ላንቺም ተከታዮች፣ ከዛ በተጨማሪ ደግሞ ቴምር ስቴት ላይ ኢንቨስት ማድረግ ለሚፈልጉ ሰዎች አንዳንድ መረጃዎችን ሼር አድርግሻለሁ። የአንቺን ፎሎወሮች የአንቺን ቤተሰቦች ደግሞ ይሄን ወደው አይተው ቴምር ስቴት ላይ ከመጡ ያዘጋጀንልሽ ትልቅ ኦፈር አለ። እሱን በጋራ እንጠቀማለን ማለት ነው። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኝ አቶ አብስራ። አመሰግናለሁ። የምትጠይቂኝ ነገር ካለ እባክህ። ቴምር ስቴት ምንድን ነው? በጣም ጥሩ ጥያቄ። ከዚህ ቀደም ላሉት ደንበኞች እና አሁን ላይ ላለፉት 10 ዓመታት ቴምር ስቴት ራሱን ቢውልድ አድርገው ወደ 8 ሳይቶችን ገንብቶ አስረክቧል። ከዛ በተጨማሪ ደግሞ አሁን ወደ ተለያዩ ሳይቶችን በመገንባት ለደንበኞቹ በተመጣጣኝ ዋጋ ቤት በማቅረብ የሚታወቅ ትልቅ ድርጅት ነው። እንደ ጥያቄሽ ሁሉ ቴምር ማን ነው ብሎ ለሚመጡ ሰዎች አሁን ላይ እምብዛም የሚጠፋባቸው አይመስለኝም። ምክንያቱም በትላልቅ ዲስካውንቶቹ በደንብ ይታወቃል ቴምር ስቴት። ከዛ በተጨማሪ ደግሞ ደንበኞቹ ምንድን ነው ብለው ሲመጡ ቴምር ስቴት ከሌሎቹ ልዩ የሚያደርጋቸውን ነገሮችም ደግሞ በዛው ልክ ይዟል። ቴምር ስቴት ይሄን ይመስላል። የኔ ፎሎወሮች የኔ ተከታዮች ከእናንተ የሚያገኙት የተለየ ጥቅም አለ? በትክክል ምንድነው ቅድምም እንደነገርኩሽ ድርጅታችን ቴምር ስቴት ለደንበኞቹ የተለያዩ ስኬጁሎችን አውጥቶ በተለያዩ አካባቢዎች የተለያየ ዋጋ ያላቸውን የመኖሪያ ቤት እንዲሁም የንግድ ሱቆችን ይሸጣል። ለምሳሌ ያህል አንቺን ብለው የሚመጡ ደንበኞች በሳር ቤት እንዲሁም በአዋሬ እስከ 35% ቅናሽን ያገኛሉ። ይህ ማለት በሪል ስቴት ታሪክ ተሰምቶም አይታወቅም። ምክንያቱም ኦልሞስት ከ100% የ35% ቅናሽ ማለት ሂውጅ ነው። ሚኒመም ከ3 ሚሊዮን ብር አንስቶ እስከ 6 ሚሊዮን ብር ቅናሾችን ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ድርጅታችን ቴምር ስቴት ልዩ ልዩ ያወጣቸውን ኦፈሮች የንግድ ሱቅም የመኖሪያ ቤቶችን በአንቺ በኩል ለሚመጡ ደንበኞች ይህንን አስመልክተን ትልቅ ቅናሽ እንሰጣቸዋለን ማለት ነው። በጣም እናመሰግናለን። ያከፋፈሉ ሁኔታ እንዴት መክፈል ይችላሉ? በጣም ጥሩ ጥያቄ ነው። ቅድም እንደነገርኩሽ የተለያዩ ሳይቶች አለ። ለምሳሌ ሰርቼ ባሳይሽ ቴምር ስቴት ከዚህ ቀደም እነዚህን ያስረከባቸው ሳይቶች አሉ። ዴሊቨር ያደረጋቸው ሳይቶች ለምሳሌ በአያት አለ፣ በአጠና ተራ አለ። ከዛ በተጨማሪ በ4 ኪሎ እንዲሁም 2 ሳይት ደግሞ በለቡ። ከዛ በተጨማሪ በድጋሚ ደግሞ አያት ላይ 2 ሳይቶችን ገንብቷል። አንደኛው ሜቢ አያት ወደ ሎሚያር ሱፐር ማርኬት በምንሄድበት ሰዓት ሎሚያር ሱፐር ማርኬት ፊት ለፊት ያለ ነው። ሁለተኛው ደግሞ እዛ አያት አደባባዩን ከፍለ ፍሬሽ ኮርነር አጠገብ ያለው ሳይታችን ነው። እዛ ላይ ኦልሞስት ወደ 7 ሳይቶች አሉ። 2ቱ ሙሉ ለሙሉ ገንብተናል። 3ቱም ደግሞ በዚህ ዓመት ሙሉ ለሙሉ ሽያጭ ጨርሰናል። ከዛ በተጨማሪ አሁን ላይ አክቲቭ ሳይቶች እንደምትመለከቻቸው ነው። እዚህ ጋር የሳር ቤቶቹ ሳይቶች አሉ። ኦልሞስት የሳር ቤቱ ሳይት ተሽጠው አልቀዋል። አሁን 4ኛ ሳይታችንን አውጥተናል። የሳር ቤቱ ሳይት ባከፋፈልም በቅናሽም ከሌሎቹ ሳይቶች በደንብ ለየት ያለ ነው። ለምሳሌ ያህል የሳር ቤቱን አንዱን ሳይት ቢሰራልሽ ከዚህ ቀደም 40/60 ሜትር ነበር የተጠቀምነው። 40/60 ማለት ደንበኛው 60% ይከፍላል። ድርጅታችን ቴምር ስቴት ደግሞ 40% ቅናሽ ያደርጋል ማለት ነው። ይህንን አስመልክቶ ደንበኞች በደንብ ተጠቅመዋል። ከዛ በተጨማሪ ደግሞ 2 ደንበኞች ደግሞ የቢዋይዲ መኪና ሸልመናል። ለ4 ደንበኞች ደግሞ ከዚሁም በተጨማሪ የፊኒሽንግ ማቴሪያል ስራዎችን 1 ሚሊዮን ብር የሚያወጣ የፊኒሽንግ ማቴሪያል ስራም ጨምረን ሰጥተናቸዋል ማለት ነው። ሳር ቤት እንዲሁም አያት ፈርስ ቤት የገዙ ደንበኞች ይህን የመሰለ እድል አግኝተዋል። አሁን ላይ የሚወጣውም ሳይት እዚሁ ነው። ሳር ቤት ቫቲካን ወረድ ብሎ ነው። አሁን ገና ቁፋሮም አልተጀመረም። ስራው ገና በሳይት ክሊራንስ ላይ ነው የሚገኘው። ነገር ግን ኦልሞስት የ80% ሽያጩ ስራው አልቋል። ምክንያቱም ቤዝድ ኦን ሎኬሽን